ዘጸአት ምዕራፍ 4 ላይ ቁጥር 1 ሙሴ መልሶ እነሆ አያምኑኝም ቃሌንም አይሰሙም እግዚአብሔር ከቶ አልተገለጠም ይሉኛል አለ። ሙሴ ዘጸአት ምዕራፍ 4 ቁጥር 1 ላይ ሙሴ እየፈለጋ የነበረው አንደኛ ክብሩን ነው ወይም ታምራቱን ነው። አሁን በዛ ጊዜ እየነበረው ከሙሴ ጋር የነበረው እስራኤላውያን የእግዚአብሔርን ቃል ከሙሴ ጋራ ከማን ጋር? ከሙሴ ጋራ። ሙሴ በጣም የሚገርም ታምራት ነበር የሚያደርጋቸው ነገሮች፣ አነጋገራቸው፣ አስተሳሰቡ፣ አካሄዱ የታምራት በትር ነው። እጁ ላይ ይዟል። እሷን ረሰና ሰዎቹ አያምኑብኝም እኔ እንኳን ቢናገር አይቀበሉም። በጣም ገርማው ሙሴ የሚያደርገው ታምራት ዛሬ ድረስ ኤልያስና ኤልሳ መካከል እናያለን። ሁለት አንድ ስትለው ኤልያስ ከኤልሳ አልለይም እንዳለ ሙሴ ደግሞ እስራኤልን ሕዝብ አሮንና ማርያም ባለበት እስራኤልን ሕዝብ እየመራ ነበር። የሚመራው በቀን በደመና ማታ በእሳት አምድ ይመራ ነበር። ነገር ግን ሰዎች ይህን የሚያደርገው ታምራት አያምኑትም። ዛሬ ጎን ያለው ሰው ድንገት ታምናለህ ነገር ይሰራል። አንተ ካላመንክ እኔ አምኜ እናገራለሁ ግድግዳ የሆነ አላሳልፍ ያለ ነገር ይነሳል። እግዚአብሔርም እንዲህ ያለው ለሙሴ ለማን? አንዳንድ ጊዜ እግዚአብሔር አፍ የሚሆነው ሰዎች አሉ። በዛ በእስራኤል ሕግ የተለየ ቅባት ላዩ ላይ የወደቀ ሰው ነው። እግዚአብሔር ለሙሴ የሚነጋገረው ታምራት እግዚአብሔር እንዲህ ያለ ቀረባልና አሁን የምትፈልገው ጨዋቱ ብዙ በዛ ግን እጅ ላይ ያለውን ነገር ምንድን ነው ብሎ እግዚአብሔር ጠየቀ። ዛሬ አንድ ነገር ልንገሪ፣ እጅ ላይ ያለውን የረሳይ ነገር ካለ በጆሮ ላይ ዛሬ ነው። አያምኑብኝም ማለት ሙሴ የተቀባ ሰው ነው። በሲና ተራራ ላይ ቆሞ አጋጣሚ ከእግዚአብሔር ጋር የተወያየ ሰው ነው። የእግዚአብሔርን ሐሳብ ያመጣ ሰው ነው። ለዛ በዛ ዘመን ያለው ከግብፅ መከራ ከግብፅ ባርነት ነፃ ያወጣ ሰው ነው። እግዚአብሔር በአንደበቱ ላይ የተናገረ ሰው ነው። ዛሬ ለአንድ ወንድም ለአንድ እህት እግዚአብሔር ይናገራል። ስለዚህ እኔ አሁን ይሄ አፋር አንድ ቀን ይፈርሳል። የማይፈርስ ቅባት የለበሰ ሰው እስኪ እጁን እንደዛ ወዛውዞ ያሳይ። የማይፈርስ ቀጥሎ ወረድ ብሎ ምን አለ መሰለ? እጄ ያለውም አለው ቀለል አድርጎ ሙሴ የሆነ አላከበደውም። ቀለል አድርገና እጄ ላይ ያለው እኮ በትር ነው። በትር ከሆነ አይዞ አይደለም ያለው እግዚአብሔር አላ ዛሬ እጅ ላይ ያለው ነገር ድንገት ታምራት ያደርጋል። አሜን። ሲመኝ የሆነ መለኮት ወይም የሆነ ኃይል ወይ የሆነ ታምራት ድንገት ላይ ይሆናል። ለብዙዎች መፍትሄ ይሆናል። ሙሴ አሁንም አላቋረጠም። የእግዚአብሔርን ሐሳብ ነው እየፈለገ የነበረው። ወዳጄ የእግዚአብሔርን ሐሳብ ስትናገር አንዳንድ ጊዜ ሰይጣን መጥቶ ያወራሃል። አታስተናግድ። መጀመሪያ አለቱ ላይ ቁም። ስትቆም የሚለይህ ቅባት ድንገት አይኔ ላይ ብቻ አይደለም ራስ ላይ ይፈሳል። ያ አያምኑኝም አለው። እጅ ላይ ያዘው ያለው ምንድን ነው? ሙሴ አላየውም የሚለው እንደገና ታምራት ፈልጎ ነው። እንደገና ክብር ፈልጎ ነው። እንደገና የእግዚአብሔርን ኃይል ፈልጎ ነው። ዛሬ ከቤት ላይ ሰንበሌጥና ጦቢያ ይመታል። ወዳጅ ሲያገር እኮ ጥለት ይሄዳል። ከፍታ አይደለም ትፈልግ፣ ታምራቱን ፈልግ። ድንገት ታምራቱን ስትፈልግ በሻማ አትፈልግ፣ በፀሐይ አትፈልግ፣ በጸሎት ፈልግ። ነገር አያውቀውም ሙሴ። እንደገና በጸሎት ምኑን ነው እየፈለገ የነበረው? ወይ ታምራቱን። ብዙዎቻችን የጸሎት መስመር ራሱ ጠፍቷል። የክርስትና አቅም ለዚህ ነው የደከመ፣ ለዚህ ነው ያልተሰጠን። ለዚህ ነው አንዳንድ ጊዜ እግዚአብሔርን ጀምረን ነገሮቻችን ባዶ የሆኑ አንሰማውም። እግዚአብሔር ኦሪጂናል የሆነ ድምፅ
እንዋሸቃለን፣ በበረከት እንዋሸቃለን፣ በጸጋ እንዋሸቃለን፣ በአገልግሎት እንዋሸቃለን። ዋቴቨርስ ለምን ይመስልሃል? ኦሪጂናል የሆነ ድምፅ እንሰማው። ሲጸልይ ኦሪጂናል የሆነ ድምፅ ትሰማለህ፣ ለብዙዎች መፍትሄ ይሆናል።